እንደነበረ አሁንም አለ አያረጅም በቃሉ ብቻ ምድርን ያጸና ይሄ ነው የኔ አባት እንደነበረ አሁንም አለ አያረጅም በቃሉ ብቻ ምድርን ያጸና ይሄ ነው የኔ አባት ይሄ ነው አባታችሁ ለሰው ልጅ መሰክሩ የምታፍሩ ሰዎች በሰው ፊት ኢየሱስን ለመናገር የምታፍሩ ሰዎች ቺቺ አላፍርም በአባቴ አላፍርም ሃሌሉያ 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 በጸጋው ጥያቄ ልጠይቅ በዘጸአት ምዕራፍ 20 እና በዘዳግም 5 ላይ የተጻፉ 10ቱ የሙሴ ሕጎችን እያንዳንዱን ሳታስቀር ነው። You shall have no other gods before me. Don't use God's name in vain. Remember the Sabbath and keep it holy. Honor your father and mother. Don't kill. Don't commit adultery. Don't steal. Don't bear false witness against your neighbor. Don't desire what's of your neighbors. Love your neighbor as yourself. Wow! በአማርኛ ይደገም አይደል? ይደገም። ከእናንተ ደግሞ አንድ ሰው ተነስና ንገርላለሁ። ተዘጋጅ። ወደሚስሙ እስቲ በአማርኛ አግሽ እሱ ከእግዚአብሔር ውጭ ሌላ አምላክ አይሆንልህ። የእግዚአብሔር ስም በከንቱ አትጥራ። ሰንበትን አክብር። አባትንና እናትን አክብር። አትግደል፣ አታመነዝር፣ አትስረቅ፣ በጎረቤትህ ላይ በሐሰት አትመስክር፣ የጎረቤትን አትመኝ፣ ጎረቤትን እንደ ራስህ ውደድ። ዋው! የተሻሉ አይደሉም። አባትንና እናትን አክብር የሚል ተሽሏል። አትግደል የተባለው ግደል ተብሏል። አትስረቅ ስረቅ ተብሏል። እስካሁን ስራ ላይ የሚውሉ ናቸው። ለእሱም አንድ ጊዜያቸው በጸጋው እንዲገምለት ትንሽ ሊገምደዋል። እሺ በአምስቱ ኦሪቲክ ማለት በአምስቱ በሙሴ መጽሐፎች ተምራልና የተጻፉ 10ቱን ሕግ ጨምረው ሌላ ሕጎች አሉና በአጠቃላይ ስንት ሕጎች ናቸው? 613 ዋው! አንድ ልድገምልና እሺ ይሄም ትንሽ ተጠርና ከእናንተ ልጠይቅ። እሺ ነቢያት በትንቢት መጽሐፍ በስንት ይካፈላሉ? ለምንድን ነው እንደዛ የሆኑት? በሁለት ይካፈላሉ፣ ትልቆች እና ትንሾች። ለምን የትልቅ ስለሆነ
በብዙ ስለተጻፈ ደግሞ የትንሽ ስለሆነ በትንሽ እንግሊዝኛ ከነሱ እማራለሁ፣ አማርኛ እኔ አስተምራለሁ፣ ሀዲያኛ ከነሱ እማራለሁ። በጣም ብዙ ነገር ነው። ለነሱ አጨብጭቡ ለእስቲ። ነቢያት በሁለት ይከፈላል፣ ትልልቆችና ትንንሾች። በቁመት አይደለም፣ በውፍረት አይደለም፣ በእድሜ አይደለም። ትልልቅ የተባሉት ብዙ ስለጻፉ። ስንት ናቸው ትልልቆች? አራት ማን ነው? ትንቢተ ኢሳይያስ፣ ትንቢተ ኤርምያስ፣ ኤርምያስ እና ሕዝቅኤል። ዋው! ሁሉም ያስታውሳሉ ማለት ነው። ስለዚህ እነዚህ ቮሊዩምን ሰፋ አድርገው ጻፉትና ትንሽ የጻፉት በፔጅ ነው እንጂ በቁመት አይደለም። ሁሉም ነገር ትክክል ነው። እሺ፣ ከዚህ በመቀጠል ደግሞ ዋው ኪሩቤል አጨብጭቡለት። ኪሩቤል እስቲ እንዲያው ቋንቋም ተማሩ እንጂ አሁን የሚዘምረው የእኛ ቋንቋ እንደሆነ